ክቡራንና ክቡራት የቻናላችን ቤተሰቦች ዛሬ በአሜሪካ ምድር ያልተጠበቀ አዲስ ነገር ተሰምቷል። የአሜሪካው ፕሬዝዳንት ትራምፕ የተለያዩ የሃይማኖት መሪዎችን ሰብስቦ ከኢራን ጋር የምናደርገውን ጦርነት በድል እንዳሸነፍ በየሃይማኖታችሁ ጸልዩልኝ በማለት በቤተ መንግስታቸው ታላላቅ የእምነት ተከታይ መሪዎቻቸውን መጋበዛቸው እየተዘገበ ይገኛል። ይህ በዋይት ሀውስ የተደረገው አጠቃላይ የጸሎት ፕሮግራም ምን ይመስል ነበር? በዝርዝር አስደምጣችኋለሁ። በተያያዘ ዜና በሶስቱ ሀገራት የተጀመረው እልህ አስጨራሽ ጦርነት በተለይም በመካከለኛው ምስራቅ አጎራባች ሀገራትና በእስራኤል በከፍተኛ ሁኔታ እየተስፋፋና እየተጠናከረ መምጣቱ ዓለም እጅጉን ስጋት ላይ እንድትወድቅ አድርጓታል። ዛሬ ኢራን ከፍተኛ ቁጥር ያላቸው የባሊስቲክ ሚሳኤሎችን በእስራኤል ላይ ስታዘንብ በኩዌትና በባህሬን እንዲሁም በሳውዲ አረቢያ ላይ ጥቃቷን ቀጥላለች። ጥቃቱን ተከትሎ የአሜሪካ መንግስት ከባባድ ሚስጥራትን የያዙ ሰርቨሮችን ሙሉ በሙሉ ማውደሙን ገልጾ ለኩዌት ኤምባሲ ሰራተኞች ጠንከር ያለ ማስጠንቀቂያ ሰጥቷል። እስራኤል በበኩሏ የመጀመሪያውን ዙር ጥቃት አጠናቅቄ ሁለተኛውን ዙር ጥቃት በኢራን ላይ ልጀምር ነው ማለቷ በሁለተኛው ምዕራፍ ዘመቻውን ያካተተቻቸውን ዝርዝር መረጃዎች ይፋ አድርጋለች። አድማጮች ዝርዝር ጉዳዩን እስከ መጨረሻው ከኔ ጋር ስትቆዩ የማስደምጣችሁ ይሆናል። የእስራኤል አጋር አሜሪካም ጦርነቱ መቼ ተጀመረ? ገና መጠነ ብዙ ጥቃቶች ኢራንን ይጠብቋታል ስትል ኢራን በበኩሏ የእግረኛ ጦር እናስገባለን ብላቸዋል። ሞክራትና እንተያያለን፣ ወደ ግዛታችን የሚገባ ወታደር ከቶ አይመለስም፣ ለምስክርም እንኳ አናስተርፈም ስትል አስጠንቅቃለች። ኢራን አሁንም በዚህ ቅጽበት በዋና ከተማና በተለያዩ አካባቢዎች ከባድ ፍንዳታዎችን እያስተናገደች ትገኛለች። ወደ ዝርዝር መረጃው አለፍን። የአሜሪካው ፕሬዝዳንት ትራምፕ የተለያዩ የሃይማኖት መሪዎችን ሰብስበው ከኢራን ጋር የምናደርገውን ጦርነት በድል እንዳሸንፍ በየሃይማኖታችሁ ጸልዩልኝ በማለት በቤተ መንግስታቸው ታላላቅ የእምነት ተከታይ መሪዎችን መጋበዛቸው እየተዘገበ ይገኛል። ፕሬዝዳንት ትራምፕ ከአገሪቱ የተለያዩ ግዛቶች የተውጣጡ የሃይማኖት መሪዎችን ወደ ዋይት ሀውስ በመጥራት ከኢራን ጋር በምናካሄደው ጦርነት ድል እንዲቀናኝ ጸልዩልኝ በማለት በዋና ቢሮአቸው የጸሎት ፕሮግራም ማካሄዳቸው ተዘግቧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በማህበራዊ ሚዲያ ላይ ባጋሩት መልእክታቸውና በፕሬዝዳንቱ ኮሚኒኬሽን አማካሪዎች አማካይነት ይፋ የተደረገው የቪዲዮ ምስል እንደሚያሳየው ፕሬዝዳንት ትራምፕ በቢሮ ጠረጴዛቸው ላይ ተቀምጠው የሃይማኖት መሪዎች ደግሞ በዙሪያቸው ሆነው እጃቸውን በፕሬዝዳንቱ ላይ በመጫን ሲጸልዩ ታይተዋል። ፕሬዝዳንቱ ይህ የጸሎት መርሃ ግብር ያዘጋጁበት ዋና ምክንያት ሀገሪቱን ለመምራት የሚያስችል መለኮታዊ ጥበብና ጥንካሬ እንዲያገኙ እንዲሁም በአሁኑ ሰዓት በውጊያ ቀጠና ውስጥ ለሚገኙ የአሜሪካ የጦር ኃይሎች አባላትና ወታደሮች እግዚአብሔር እንዲያግዛቸውና አሜሪካ የጦርነቱ ባለድል እንድትሆን የታለመ ነው። በሥነ ሥርዓቱ ላይ የጋራ ጸሎቱን የመሩት ፓስተር ቶም ውሊንሲም እግዚአብሔር ለፕሬዝዳንቱ ጸጋውና ክብሩን እንዲሰጥ ለጦር ኃይሉ አባላት ደግሞ ጥበቃ እንዲያደርግላቸውና አሜሪካን ከእግዚአብሔር በታች የሆነች አንዲት የተቀደሰች ሀገር አድርጎ ለመምራት የሚያስችላቸውን ጽናት ለፕሬዝዳንቱ እንዲሰጥ ተማጽነናል ብለዋል። ኢራን በበኩሏ በርካታ ሚሳኤሎችን ወደ እስራኤል ማስወንጨፏን የቀጠለች ሲሆን በቴል አቪቭ የከባድ ጦር መሳሪያዎች እሩምታ ተሰምቷል። ሮይተርስ እንደዘገበው ከኢራን የተወነጨፉ ሚሳኤሎች ወደ እስራኤል እየተምዘገዘጉ መሆናቸውን ገልጾ የእስራኤል ዋና መዲና ቴል አቪቭ ከባድ የፍንዳታ ድምፆችን እያሰማች ትገኛለች ብሏል። ሮይተርስ አክሎም የኢራን አብዮታዊ ዘብ ኦፕሬሽን ዛሬ በአዲስ የዘመቻ ስልት አዳዲስ ሚሳኤሎችን ወደ ቴል አቪቭ በከፍተኛ ቁጥር ማስወንጨፉን አስታውቋል። የእስራኤል ጦር በበኩሉ ከኢራን እየተምዘገዘጉ ያሉ ሚሳኤሎችን ተመልክቻለሁ፣ ሚሳኤሎችን ለማክሸፍ ሙሉ ዝግጅት ላይ ነኝ ስትል አስጠንቅቃለች። በተያያዘ መረጃ አሜሪካ መጠነ ሰፊ ጥቃቶችን በኢራን ላይ እየፈጸመች ትገኛለች። የአሜሪካ ጦር የኢራንን ሚሳኤል የማምረት አቅም ለማዳከም በከፍተኛ ጥረትና ጥንቃቄ በተሞላበት ኦፕሬሽን እየሰራ መሆኑን የማዕከላዊ ጦር አዛዡ ተናግረዋል። ዋና አዛዡ አክለውም የኢራንን የሚሳኤል ማምረቻና ማስወንጨፊያ እንዲሁም የኤሮስፔስ ማዕከሏን ኢላማ በማድረግ ስኬታማ ኦፕሬሽን መስራታቸውን ገልጸዋል። ኢራን በበኩሏ በቀጠናው ሀገራት ላይ ጥቃት መፈጸሟን በከፍተኛ ሁኔታ እያጠናከረች መሆኑ ታውቋል። በመጨረሻም እስራኤል የመጀመሪያውን ዙር ጥቃት አጠናቅቄ ሁለተኛውን ዙር ጥቃት በኢራን ላይ ልጀምር ነው በማለት በሁለተኛው ምዕራፍ ዘመቻዋ ያካተተቻቸውን ዝርዝር መረጃዎች ይፋ አድርጋለች። የቴህራን አገዛዝና ወታደራዊ አቅም ከዚህ በበለጠ የማዳከምና የመበታተን እርምጃ ተጠናክሮ ይቀጥላል ብለዋል። አሜሪካና እስራኤል የሚፈጽሙት ጥቃት ኢራንን በስትራቴጂካዊ መንገድ እያጠቁ መሆኑን የተናገሩት የእስራኤል ጦር ዋና አዛዥ የሆኑት ሌተናል ጀነራል ኤያል ጃሚር ከዚህ ቀደም ባልታየ ሁኔታ ከባድ እርምጃ እንወስዳለን ሲሉ ተደምጠዋል። ዋና አዛዡ በወጡት መግለጫ የአየር የበላይነትን ያረጋገጥንበትና የባሊስቲክ ሚሳኤል መሰረቷን ያዳከምንበት ድንገተኛ የጥቃት ምዕራፍን
አሁን ካጠናቀቅን በኋላ ወደ ቀጣዩ የዘመቻ ምዕራፍ ተሸጋግረናል ሲሉ ገልጸዋል። የኢራንን ከባድ ጥቃት ተከትሎ የአሜሪካ መንግስት በኩዌት የሚገኙ ከባባድ ሚስጥራትን የያዙ ሰርቨሮችን ሙሉ በሙሉ ማውደሙን ገልጾ ለኩዌት ኤምባሲ ሰራተኞች ጠንከር ያለ ማስጠንቀቂያ ሰጥቷል። ኤምባሲው ከዛሬ ጀምሮ ተዘግቷል፣ ስራ ቆሟል፣ ባገኛችሁት አጋጣሚ ሁሉ ራሳችሁን ጠብቁ፣ ወደ ኤምባሲው እንዳትመለሱ ስትል ለኤምባሲ ሰራተኞች አሜሪካ አስጠንቅቃለች።